ይህን የተክል አይነት በደንብ ይዩትማ። አሁን የተወሰነ ለመንካት ብሞክር አልነካውም። ቀኑን ሙሉ እጄን እያከኩኝ እጄን እየበላኝ ነው ሙለው። በጣም እሾሃማ ሲታይ በጣም የሚያምር ካክተስ ነው ወይም የበረሃ ተክል ነው። ለመሰላችሁ መነሻ ላይ ያነሳሁት አላህ Subhanahu Wa Ta'ala በሱረቱል ጋሺያ ላይ ስለ ግመል ሲያነሳ እንዲህ ይላል አፈላ ينظرون إلى الإبل كيف خلقت ግመል በምን መልኩ እንደተፈጠረች እንዴት እንደተፈጠረች በደንብ አያጠኑም አይመለከቱም ወይ ይላል። በነገራችን ላይ ስለ ግመል የተለያዩ ነገሮችን እያየው በጣም አንድ አስደናቂ ነገር ስላገኘሁኝ ላካፍላችሁ ብዬ ነው። ግመል ከሌሎች እንስሳቶች የተለየ በሆነ መልኩ ከንፈሯ ሳይጎዳ የተለያዩ ሾሃማ የሆኑ ነገሮችን የመብላት አቅምን አላህ Subhanahu Wa Ta'ala ሰጥቷታል። ይህም በረሃ ላይ ስለምትገኝ በረሃ ደግሞ እንደምታውቁት ልክ እንደ ሌሎች የምድር ገጾች በደንብ ዛፍ የሚበቅልበት ቅጠላማ የሆኑ እጽዋቶች የሚገኝበት ቦታ አይደለም። በብዛት ያሉት ልክ እንደዚህ ካክተስ፣ ዜሮፋይት ምናምን የሚባሉ ቁልቋል ምናምን የዛፍ አይነቶች ናቸው። ሹፉ ይህንን እኔ አንዴ በነካው ቀኑን ሙሉ ነው የሚበላኝ። አንድ ጊዜ ነክተር እንደዛ ስላደረገን ነው። ነገር ግን እሷ የየቀን ምግቧ ሱብሃነክ። ይህንን አያስተነትኑም ወይ? በዚህ የአላህን ታላቅነት አይረዱም ወይ? ማን ነው ይህንን ሊያደርግ የሚችለው? ይህንን ከንፈሯንስ በተለየ መልኩ ማን አስገኘላት? አላህ Subhanahu Wa Ta'ala ካልሆነ ይህን አይቶ ነው ሱብሃንአላህ ማለት። ሱብሃንአላህ ቴስት የሚኖረው ጣዕም የሚኖረው የዚህን ጊዜ ነው ያ ጀማዓተል ኸይር። ለማንኛውም አላህን የበለጠ ለማጥራት እሱ ፍጥረተ ዓለሙ ላይ የዘራቸውን ተአምራቶችን መመልከት ያባት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።